ሰላም ውዶቼ እንኳን ወደ አሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2020 የወጣውን ላቭ ዩ ማይ አሮጋንስ የተሰኘውን አሪፍ ፊልም ይዤላችሁ መጥቻለሁ። እስከ ታሪኩ ማብቂያ አብራችሁን ቆዩ እያልኩኝ ወደ ፊልሙ የሚጀምረው ሰን የተባለ ቆንጂዬና ታዋቂ ዩቲዩበርን እያሳየን ነው። ሰንም ብዙ ሰው ማያቅለት የሰዎችን በውስጥ የሚያስቡትን የመስማት ችሎታ ነበረው። እናም ብዙ ሰዎች ጋር ሲሆን የነዛ ሁሉ ሰው የውስጥ ድምፅ ስለሚረብሸው ብቸኝነትን ያበዛ ነበር። አንድ ቀንም ታዲያ ሰዎች በተሰበሰቡበት እየሮጠ ይወጣል። የሰን ችግር ብዙ ሰው ስለማያቅለት ከላይ ለሚየው ትዕቢተኛና ቀበጥ በሚል ስም ይጠራል። አድናቂዎቹም ሆነ ጠላቶቹ እንደ ትዕቢተኛ ነበር የሚያዩት። አንድ ቀንም ሰን ከካሜራማኑ ፒት ጋር ጸጥ ያለ ቦታ እያወሩ ፒት አሁን ላይ በብዛት ቪዲዮ እየለቀቀ ስላልሆነ አድናቂዎቹ እየተቆጡ እንደሆነና ምንም እንኳ ብዙ ሰው ያለበት ቦታ መሆን ባይችሉም ሰላማዊና ጸጥ ያለ አካባቢዎች ጋር እየሄዱ እንዲቀርጹ ያሳምነዋል። ወደ አንድ መንደርም እየሄዱ ታብታብ የተባለ ሰው መኪናቸውን እንዲያቆሙለት ጠይቃቸው ወደ ተመሳሳይ መንደር ስለሚሄዱ እንዲሸኙት ይጠይቋቸዋል። ሰንም ማዳመጫውን ሲያወልቁ ታብታብ በውስጡ ትዕቢተኛው ዩቲዩበር ስለው ይሰማና ይናደዳል። ከአጠገቡም አና የተባለች ሴት ትመጣለች። ሰንንም አይታ በጣም ትገረማለች። በውስጧም ቁንጅናዋን ስታደንቀው ሰን ቀበል አድርጎ እንደማይሸኛቸው ነግሯቸው ይሄዳል። ሰንና ፒትም በመንደሩ ካለ ጓደኛቸው ኩዋን ቤት ይሄዳሉ። እናም እዚህ ቪዲዮ ሊቀርጹ እንደሆነ እየነገራቸው ሳለ ብራውን የምትባል የኩዋን ጓደኛ እሷም ለሪሰርች ለመስራት እንደመጣችና የሰን በጣም አድናቂ እንደሆነች ትነግረዋለች። ትንሽ እንደቆዩም ታብታብና አና ይመጣሉ። እነሱም ሰን ሲያዩት ትንሽ ገላምጠውት ያልፋሉ። ሶስቱ ጓደኛሞችም ተቀምጠው እያወሩ የሚቀርጹት ቪዲዮ ጋር የሚካተቱት ሰዎች ከ5 መብለጥ እንደሌለባቸውና ቀለል ያለ መሆን እንዳለበት ሰን ይናገራል። በኋላ ምሽት ላይ ከነ ታብታብና አና ጋር ይገናኛሉ። ታብታብ የአና ማኔጀር ሲሆን አና ደግሞ ጸሐፊ ናት። አናም የሰንን ሁኔታ ስታይ ዩቲዩበር ስለሆነ ተከታዮቹን በስነስርዓት ማናገርና ለነሱ ጥሩ መመለስ እንዳለበት በቀናነት ስትነግረው ሰን ግን ምክሯን ከመቀበል ይልቅ በህይወቱ የማንንም እገዛ ሆነ ምክር እንደማይፈልግ ነግሯት ጥሏት ይሄዳል። በቀጣይ ቀን የዛን መንደር ነዋሪዎች የዕለት ህይወትና ኑሯቸውን እየቀረጹ ሳለ ከተባለው 5 ሰው በላይ ብዙ ሰው ስለመጣ ሰን በጣም ይናደዳል። ይባሱኑ ፒት አብሯቸው እንዲቀላቀል ሲነግረው አማራጭ ስላልነበረው ይቀላቀላል። የሰዎችንም የውስጥ ሀሳብና ድምፅ በአንዴ መስማት ሲጀምር ሰን በጣም መረበሽ ይጀምራል። እየሮጠም ከዛ ቦታ ይሄዳል። አናም አስተውለው ስለነበር ተከትለው ወጣ። ደህና እንደሆነ ስትጠይቀው ለመጀመሪያ ጊዜ ሰን የእሷን የውስጥ ሀሳብ መስማት ያቅተዋል። እሱም ተገርሞ ጭንቅላቷ ባዶ እንደሆነ ሲነግራት አና ተናዳ ጥለው ትሄዳለች። ምሽት ላይም ሰን የኩዋንን ሳይክል ይዞ ለመናፈስ ሲወጣ ሁለት ወንዶች ክብሪት ከያዘ እንዲሰጣቸው ሲጠይቁት ሰን በውስጣቸው ነገር መንደሩን ለመዝረፍ እንዳሰቡ ይረዳል። በቀጣዩ ቀን ሰን ለጓደኞቹ የሰማውን ነገር በሙሉ ይነግራቸዋል። ሶስቱም አብረው ሆኖ አጠራጣሪ ናቸው ያሏቸው ሞተረኞች እያስቆሙ መፈተሽ ይጀምራሉ። አናና ታብታብም ከርቀት እያያቸው ምን እያደረጉ እንደሆነ ለማወቅ ጉጉት ያድርባቸዋል። በድንገትም ሁለት ሞተረኞች ይመጡና አንዱም አናን ለማሽኮርመም ሲሞክር ጥላው ስትሄድ በጣም ተናዶ ተከትሏት ይሄድና ማንገራገር ሲጀምሩ ታብታብም አንዱን ልጅ በቦክስ ይመታዋል። ከርቀትም ሰንና ኩዋን እንደ ጀብደኛ በቀስታ እየተራመዱ ሲመጡ ታብታብ እነሱ እስኪደርሱ እሱ ልጁን ይመታዋል። አናም በበኩሏ በእርግጫ ትለዋለች። ሰንም ሲመለከታቸው ምሽት ላይ ሊዘርፉ ያሰቡት ሰዎች እነሱ እንደሆነ ይናገራል። ኩዋንም ከመንደሩ እንዲለቁና ድጋሚ ከመጡ በፖሊስ እንደሚያስይዛቸው ያስጠነቅቃቸዋል። አናና ሰንም በሳይክል እየሄዱ አና መንደራቸውን ስለጠበቀ እያመሰገነችው ሳታስቡ በሳይክሉ ትወድቃለች። ሰንም በፍጥነት እንድትነሳ እያገዛት ሳለ እነ ብራውን ይመጣሉ። ብራውኒም አስተውላቸው ስለነበር አናን ለሱ ስሜት እንዳላት ስትጠይቃት አናም እንደማትወደው ስትነግራት ብራውኒ ትንሽ ቀለል ይላታል። ምሽት ላይም አና አዲስ ታሪክ ለመጻፍ ታስባለች። ታብታቡን ማንበብ እንደሚፈልግ ሲነግራት እስኪያልቅ እንዲጠብቅ ትነግረዋለች። በቀጣይ ቀንም ቀረጻ ላይ ታብታብና ብራውኒ መጨቃጨቅ ይጀምራሉ። ሰንም ተናዶ ብራውኒ መጮህ እንድታቆም ይነግራታል። ምንም እንኳ ብራውኒ የጮሆቹ በውስጧ ቢሆንም የዛኔም ሁሉም ተገርሞ ማንም እንዳልጮህና ምን እየሆነ እንዳለ ይጠይቁታል። ይባስኑ ታብታብና ብራውኒ በውስጣቸው እርስ በርስ ሲሰዳደቡ ሰንም መስማት ስለሚችል ተናዶ መቆጣት ይጀምራል። ኩዋንም ሁለቱንም ይዟቸው ቀረጻ እስኪያልቅ እዚሁ እንዲሆኑ ይነግራቸዋል። ቀረጻ እንዳለቀም አና ሰንን ተከትለው እንዴት ጎበዝ ዩቲዩበር መሆን እንደሚቻል ስትጠይቀው ሰንም በራሷ እንድታገኘው ይነግራታል። አናም በቀስታ ጓደኛሞች መሆን እንደሚችሉ ስትጠይቀው ሰንም ፍላጎት እንደሌለው ይመልስላታል። ፒትም በሁለቱ ንግግር መሳቅ ይጀምራል። አና ግን አሁንም ትከተላቸዋለች። ሰንም ከርቀት ድምፅ ስለሰማ እየሮጠ ሄዶ ከሳይክል የወደቀች
የነበረችን ሴት ያነሳታል። ነገር ግን መናገር ስለማትችል በምልክት ስታስረዳው የውስጧን መስማት ስለሚችል ይረዳታል። አናም ባየችው ነገር ተገርማ ሰን የደበቀው ነገር እንዳለ ትገምታለች። ታብታብንም ለጽሁፏ እንዲያግዛት ስለ ሰን መረጃ መሰብሰብ እንዲያግዛት ትጠይቀዋለች። ኳን ቤትም ሆኖ ፒትና ብራውኒ ሲጣሉ ሲያያቸው ምናልባትም ጥሩ ጥንዶች እንደሚወጣቸው ይነግራቸዋል። ፒትም 1 ሚሊዮን እይታ እንዲኖራቸው እየጸለየ የቪዲዮን ማስታወቂያ ሲለቀው ኮመንት ላይ በአብዛኛው ሰንን ቲቪተኛ ይሉታል። ሰንም ይህን ሲመለከት ያዝናል። በቀጣይ ቀን ፒትም ሰን የአናን የውስጥ ሀሳብ መስማት እንዳልቻለ ለኳን ይነግረዋል። ቪዲዮም ይለቀቃል። ነገር ግን አሁንም ኮመንቱ በአብዛኛው የሰን ጥላቻ ነበር። ብራውንም በጣም ተናዳ ለአንዱ ኮመንት ላይ ሰንን ለማወቅ መንደራቸው እንዲመጣ ትጠይቃቸዋለች። ልጁም እንደተባለ ይስማማል። በቀጣይ ቀን ይህ የሚጠላው ልጅ ይመጣል። ስሙም ካይ ይባላል። ካይ ድሮ የሰን አድናቂ የነበር ቢሆንም በአንድ አጋጣሚ ስጦታውን ሲሰጠው ስጦታውን ይወረውርበታል። ከዛን ቀን ጀምሮ የሰን ቀንደኛ ጠላት ይሆናል። ሰንም ቀረጻ ላይ ካይን በውስጡ የሚናገረውን መጥፎ ስድብ ሲሰማ ማተኮር ያቅተዋል። ብራውኒም ላረገችው ነገር ይቅርታ ስትጠይቀው ሰንም ከዚህ በኋላ አጠገቡ እንዳትደርስ ያስጠነቅቃታል። ብራውኒም ስታለቅስ በድብቅ ካይ ይቀርጻታል። ካይም ይህን ቪዲዮ የቀረጸው የሰንን ስም ለማጥፋት ነበር። አናም ይህን ተመልክታ ለካይ እውነቱን ትነግረዋለች። የዛኔ ስጦታውን ያልተቀበለው ቤተሰቦቹ ትምህርቱን ትቶ ሰን ጋር ብቻ እያተኮረና ህይወቱን እያበላሸ እንደሆነ ስለነገሩት ለሱ ህይወት ብሎ ይህን እንዳረገ ትነግረዋለች። እናም እሱን የሚያጣጥል ቪዲዮና ኮመንት ማድረጉን እንዲያቆም ትመክረዋለች። በመንገድም እየሄዱ አና የሰዎችን ሀሳብ ማንበብ እንደሚችል እንደምታውቅና እንዴቱንም ሌሎች ሰዎች ጋር መወጣት እንደሌለበት እየነገረችው ሳለ እንዴት እንዳወቀች ሳይጠይቃት በድንገት ከርቀት ድምፅ ሲሰማና ከመንገዱ ዞር እንድትል ቢነግራት እሷ ግን እምቢ ትላለች። በፍጥነትም ከመንገዱ ዞር ያረጋታል። ሰንም ትንሽ ይጎዳል። አናም ያለውን ችሎታ እንደ ስቃይ ከማየት ለጥሩ ነገር መጠቀም እንደሚችል ታስረዳዋለች። ካይም ለሰን ደውሎ ሁሉንም ነገር እንደሚያውቅና ላረገውም ነገር ከልቡ ይቅርታ ይጠይቀዋል። ሰን ግን አሁንም አና እንዴት ችሎታውን ልታቅ እንደቻለች ግራ ገብቶታል። መልሱን ለማግኘትም እሷን መቅረብ ይጀምራል። አናም ሲጠጋት በጣም ትደነግጣለች። ታብታብ ጋር ሲያወሩም አና ሰንን የቀረበችው ስለ እሱ ለመጻፍ እንደሆነ ስትነግረው ይህን ሲሰማ ሰን በጣም ተናዶ እሷም የቀረበችው ለራሷ ጥቅም እንደሆነ አስቦ ከዚህ በኋላ አጠገቡ እንዳትደርስ ነግሯት ይሄዳል። 2 ወርም እንደ ቀልድ ያልፋል። አሁን ላይ ሰን ሌላ መንደር ነበር። አና ጋር ቢለያዩም ሰን አሁንም ስለ እሷ ያስባል። ፒትም ስሜቱን አምኖ ተመልሶ እንዲሄድ ይነግረዋል። በሌላ ቀን ፒት ለሚያደንቃቸው ሰዎች ጥሩ መሆን እንዳለበት ሲመክረው ሰን ግን ምንም እንደማይቀየርና ባህሪው ካስጠላው እሱም መሄድ እንደሚችል ሲነግረው ፒት በጣም ተናዶ ጥሎት ይሄዳል። ወደ ካምፕ ሲመለስም ፒት ኳንን እያወራው ሳይ ለሱም ኳን የሆነ ጊዜ ፒት መቼም እንደማይተው ለሱ እንደሚያስብ የነገረው ትዝ ይለውና ሰን ይቅርታ ጠይቆት መልሶ ይታረቃሉ። ምሽት ላይም አናና ብራውን ይመጣሉ። አናም ነገሮችን ስታስረዳው ሰን ግን ምንም ሳያዳምጣት እንድትተወው ይነግራታል። በኋላም አና ጠፍታቸው ሲፈልጓት ሰን ያገኛትና አቅፏት ወደ ካምፑ ይመለሳሉ። ሰንና አናም ቀስ እያሉ ይቀራረባሉ። በሌላ በኩል ሰን ብራውኒን ይቅርታዋን ተቀብሎ አድናቂ ብቻ ሳትሆን ጓደኛውም እንደሆነች ይነግራታል። ከፒት ጋር እያወሩ የሁለቱ ጓደኝነት እየጠነከረ ወደ ፍቅር ይቀየራል። ሰንና አናም እያወሩ ለሁሉም ነገር ይቅርታ ይጠይቃታል። እሷ ባልነበረችበት ሰዓትም ስትናፍቀው እንደነበርና ፍቅረኛዋ እንድትሆን ጠይቋት አናም ስትስማማ ፊልሙ ያልቃል። ከፊልሙም ሰዎች ጋር ከመፍረዳችን በፊት ሙሉ ታሪካቸውን ማወቅ እንዳለብን የሚያሳይ አሪፍ ፊልም ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ